እንቁላል በስጋ። ይህ ቪዲዮ ለመጀመሪያ ጊዜ የመጣላችሁ ፎሎ እንድታደርጉኝ በአክብሮት ጠይቃችኋለሁ። ለመጀመር በእንቁላል ላይ የሮዝሜሪ ዱቄት፣ ጨውና ቆንዶ በርበሬ አድርገን እንመታለን። በመቀጠል በጋለ መጥበሻ ላይ ዘይት እናደርግና በትናንሹ የተከተፈ ስጋ ጨምረን እንጠብሳለን። እኔ ሮዝማሪ፣ ጨውና ኮረሪማን ተጠቅሜያለሁ። በመጨረሻም በሽርክት የተከተፈ ሽንኩርት እንጨምርና አብረን እናበስላለን። ከዛ ቀጥሎ በሌላ መጥበሻ በጋለ ዘይት ላይ የተፈጨ ነጭ ሽንኩርት እናደርግና ለ10 ሰከንድ ብቻ ካበሰልን በኋላ እርድ ጨምረን ቅድም የመታነውን እንቁላል በመጨመር በደንብ እስክጠበስ እናበስላለን። እንቁላሉ እንደዚህ ቆንጆ ሆኖ ሲደርስልን ቅድም የጠበስነውን ስጋ ከላይ በመጨመር ለትንሽ ደቂቃ ብቻ አብረን እንጠብሳለን። ከዛ በኋላ ሚጥሚጣና ቅቤ ከላይ በመጨመር ከምድጃ ላይ እናወጣለን። የሰራነው ምግብ ደረሰ ማለት ነው። እንደዚህ ቆንጆ አድርገን እናቀርባለን። እኔ እንደተለመደው ለሁለት ሰዎች ቁርስ አካፍያለሁ። አመሰግናችኋለሁ ስለተመለከታችሁኝ። ደህና ሁኑልኝ።